ለሚወደደው ትህትናውና ጥበቃው እግዚአብሔርን አመስግነው። እግዚአብሔርን ላንተ፣ ለጓደኞችህ፣ ለወዳጆችህ፣ ለረዳቶችህና ለሌሎችም ሰዎች ሁሉ ስላለው ተወዳጅ ትህትናው አመስግነው። እንዲህም ለቤተሰቦችህ፣ ለቤተ ክርስቲያንና ለፍጥረት ሁሉ ላደረገው ትህትናው አመስግነው። ለሰዎች ሁሉ በህብረትና በግል ስላለው ትህትናው አመስግነው። እስኪ ከራስህ ጋር ለብቻ ተቀምጠህ ከልደት ጀምረህ ያሳለፍከውን ህይወትን ቃኘው። ምን ያህል ልመናዎችን ከእግዚአብሔር ለምነህ ምኑን ያህል መለሰልህ? ከእንቅፋቶችህ ምን ያህል ጊዜ አዳነህ? ያልተዘጋጀህባቸውን ምን ያህሉን ፈተናዎችን እንድታልፍ አደረገህ? ምን ያህል ችግሮችን ፈታልህ? ምን ያህል ጊዜ ፈወሰህ? አንተስ ለሰዎች ያልተገለጹ ምን ያህል ኃጢአቶችን ሰራህ? ምን ያህል ጊዜያት እግዚአብሔርን በአገልግሎቶችህና በስራዎችህ ውስጥ ካንተ ጋር ነበር? ምን ያህል ጊዜ በሌሎች አይኖች ፊት ሞገስን ሰጠህ? ምን ያህል መሰናክሎችንስ አሳለፍህ? ያደረገልህን የፍቅር ራእይ መቁጠር ትችላለህ? ይህ ሁሉ ማወቅ እንደማይችልህ አምናለሁ። ለምትወዳቸው ሁሉ ያለው ትህትናውና ያለ ጸሎትና ያለ ጥንቃቄ ከእርሱ ጸጋና ፍቅር የተነሳ ወደ አንተ የሚመጡ መልካም ነገሮች ሁሉ ከተጨመሩ ከቁጥር በላይ የሆኑ እጅግ ብዙዎች ናቸው። እነዚህ ሁሉ ጥያቄዎች የእግዚአብሔር ትህትና ግልጽ አድርገው ፊት ላይ ያስቀምጡልሃል። ስለዚህም በእያንዳንዱ ስራ ውስጥ በተለይም አንተ ብትሰራቸውም እንኳን ተመዝግበው የተቀመጡና ከእግዚአብሔር በቀር ማንም ሊፈታቸው በማይቻላቸው እጅግ ውስብስብ በሆኑት ነገሮች ውስጥ እግዚአብሔርን አመስግነው። ስለ ጤንነትህ እግዚአብሔርን አመስግነው። ማየት ስለቻለ እግዚአብሔርን ያመሰገነው ማን ነው? አንድ ሰው አይኖቹ በበሽታ ቢያዙና ሕክምና ቢጀምር አስቀድሞ ላላመሰገነበት የማየት ችሎታው ሲታመም ግን የማየት ስጦታ እንዲሰጠው አምላኩን በምስጋና ይጠይቃል። በእግሮቹ መራመድ ስለቻለ እግዚአብሔርን ያመሰገነው ማን ነው? ነገር ግን በጉልበቱ ላይ የመሰበር አደጋ ቢያጋጥመውና የሚራመድበት ክራንች የሚሰጠው ቢሆን ጤና ሆኖ በእግር መራመድ ምስጋና የሚያስፈልገው መሆኑን ይገነዘባል። ጤና በጤነኞች ራስ ላይ ዘውድ ሲሆን ጣውን የሚያውቁት ግን በሽተኞች ብቻ ናቸው የሚባለው አባባል እውነት አለው። ያለንን ነገር ካላጣነው በስተቀር ጥቅሙን መረዳት አንችልም። ከአካላችን ውስጥ አንዱ ካልጎደለ በስተቀር የሰውነታችንን የስራ እንቅስቃሴዎች በጤናማ መንገድ ስለተከናወኑ ብቻ ብዙዎቻችን እግዚአብሔርን አናመሰግነውም። ስለዚህ አንተ ባለህበት ሁኔታ መሆን ፈልገው ብዙ ሰዎች ስላልቻሉ ስለ መልካም ጤንነት እግዚአብሔርን አመስግነው። ያለንን ነገር ካላጣነው በስተቀር ጥቅሙን መረዳት አንችልም። ከአካላችን ውስጥ አንዱ ካልተጎዳ በስተቀር የሰውነታችን የስራ እንቅስቃሴዎች በጤናማ መንገድ ስለተከናወኑ ብቻ ብዙዎቻችን እግዚአብሔርን አናመሰግነውም። ስለዚህ አንተ ባለህበት ሁኔታ መሆን ፈልገው ብዙ ሰዎች ስላልቻሉ ስለ መልካም ጤንነትህ እግዚአብሔርን አመስግነው። ስለ መልካም ጤንነትህ እግዚአብሔርን እንደምታመሰግነው ስለ ህመምህም እግዚአብሔርን አመስግነው። ህመም በራሱ መጥፎ አይደለም። ድሃው አልዓዛር በቁስል ተወርሶ ሲኖር ውሾች መጥተው ቁስሉን ይልሱት ነበር። ነገር ግን ይህ ሁሉ በራሱ መጥፎ አልነበረም፣ ከእግዚአብሔርም አልለየውም። ይልቁንም መልካም ሆኖለት ነበር። ለዚህም ነው ወደ አብርሃም እቅፍ በወሰዱት ጊዜ በህይወት እያለ ክፉ ነገሮችን ተቀብሏል፣ አሁን ግን እርሱ በዚህ ይጽናናል። ሉቃስ 16 ከቁጥር 25 የተባለው። ታላቁ አባት ቅዱስ ባስልዮስ ላንተ መልካም ምን እንደሆነ አታውቅም፣ ጤንነትህ ወይም ህመምህ ሊሆን ይችላል ብሏል። ሐዋርያው ቅዱስ ጳውሎስ ለመንፈሳዊ ጥቅሙ የሥጋ መውጊያ ተሰጥቶት ነበር። ለዚህም በመገለጥ ታላቅነት እንዳይታበይ የተሰጠው ነገር ከሱ እንዲለይ 3 ጊዜ ጌታን ለምኖታል። ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 8። እግዚአብሔር ግን ጸሎቱን አልመለሰለትም፣ ይልቁንም ጸጋዬ ይበቃሃል አለው። በተፈጥሯችን ካለብን ሰብአዊ ድካም የተነሳ መልካም ጤንነት እንፈልጋለን። ነገር ግን ለኛ ጠቃሚያችን ምን እንደሆነ አናውቅም። ህመም ብቻችንን ሊያስቀረን ይችላል፣ ነገር ግን ወደ መንግስተ ሰማያት እንድንገባ ይረዳናል። ብዙ ሰዎች ከህመማቸው ያገኟቸውን በረከቶችና ጥቅሞች ሳይመሰክሩ በህመማቸው ወቅት የደረሰባቸውን ስቃዮች ብቻ መናገራቸው የሚገርም ነው።
አንዳንዶቹ በህመማቸው ወቅት ግራ የመጋባትና የጭንቀት ሁኔታ ላይ ይደርሳሉ። እግዚአብሔርም ሳይቀር ይህ ሁሉ ነገር ለምን አደረክብኝ ብለው ይጠይቃሉ። አንተ ግን እንደነርሱ መሆን የለብህም። ይልቁንም በህመም ጊዜ ከህመም ስለምትቀበላቸው በረከቶች እግዚአብሔርን አመስግነው። እግዚአብሔር ሆይ ለጸሎትና ለንስሐ የምበቃበትን ተጨማሪ ሰዓት እንዲሁም ትሁትና የተሰበረ ልብ ስለሰጠኝ ደካማነቴንም እንዳውቅ ስለረዳኸኝ ስለ ህመሜ አመሰግንሃለሁ። እግዚአብሔር ሆይ የሰውን ፍቅር እንድረዳ ስላደረከኝ ስለ ህመሜ አመሰግንሃለሁ። ይህ ህመሜ በአልጋ ላይ በነበርኩበት ወቅት ከኃጢአት የተመለስኩበትን ጊዜ ስለሰጠኝ በተለይ ነፍሴን ለመፈለግና ካንተ ጋር ለመሆን አስፈላጊ ስለነበረ አመሰግንሃለሁ በለው።